በጣም ትርጉም አለውና ያረፈ ሰው ነው ምን አይታኛለች በደንብና በቃ ያረፈ ሰው ነው ብላለች። ያረፈ ሰው ማለት የማይሰራ ሰው ማለት አይደለም። ብዙ ስራ የሌለው ሰው ማለት አይደለም። ያረፈ ሰው ማለት በህይወት ውጣ ውረድ ውስጥ ሆኖ በህይወት ውጣ ውረድ ውስጥ ነው። በህይወት ማዕበሎች ውስጥ እያለፈ በችግሮች ውስጥ እያለፈ በከፍታና በዝቅታ ውስጥ እያለፈ የማይናወጥ የማይረበሽ የማይታወክ ሰው ማለት ነው። ችግሮች አሉ። ማዕበል ይመጣል፣ ችግር ይመጣል፣ ከፍታ ዝቅታ ይመጣል፣ አፕስ ኤንድ ዳውንስ አሉ። ያ ያረፈ ሰው ግን አይናወጥም፣ አይረበሽም፣ አይታወክም፣ ቦታውን አይለቅም፣ እንደተረጋጋ ታገኘዋለሽ። ስለዚህ በዚህ ውስጥ ሲያልፍ ተረጋግቶ ተማምኖ እርግጠኛ ሆኖ ተስፋ ሳይቆርጥ ዙሪያው እንዲህ ተተራምሶ እሱ ግን ተረጋግቶ የሚኖር ሰው በአምላኩም ላይ ተማምኖ የሚኖር ሰው ማለት ነው ያረፈ ሰው ማለት። እኛ ደግሞ ዛሬ ይህን የምናቀርበው ለምንድን ነው? ለተመልካቾቻችን አስረድተን ያረፈ ሰው ህይወትን በደንብ አስረድተን ከዛ ያረፉ ሰዎች እንዲሆኑ ነው የምንፈልገው። የረፍት ሰዎች ያረፉ ሰዎች እንዲሆኑልን ነው ይህን የምናቀርበው ለተመልካቾቻችን። በብሉይ ኪዳን ከተሰጡ ትእዛዞች በኦልድ ቴስታመንት ከተሰጡ ትእዛዞች በጣም የሚያስደንቁኝ ትእዛዞች አሉ። አንደኛው የሚያስገርመኝ ትእዛዝ የሰንበት ትእዛዝ ነው እና 6 ቀን ትሰራላችሁ ተብሎ ተነግሯቸዋል። 6 ቀን ትሰራላችሁ፣ 7ኛው ቀን ግን ትቀድሰዋለህ፣ ሰንበትን ትቀድሳለህ ብሎ እኔ አሁን ለመዘርዘር ስለው አንተ እንዳትሰራ፣ ሚስትህ እንዳትሰራ፣ ሰራተኞችህ እንዳትሰራ፣ እረፉ፣ በሬህ ከብቶችህ እንዳይሰሩ ብሎ ትእዛዝ ሰጥቷል። በሬው፣ አህያው፣ ከብቶቹ እንዳይሰሩ ለምን እረፍት ነው ብሎ ከላይ ነው ትእዛዝ የተሰጠው። መንፈሳዊ ትርጉም አለው። በዛ ቀን ፈጣሪ እንዲያስቡ ነው። ግን አት ሴም ታይም ደግሞ በእረፍት እንደሚያምን ታያለሽ። ፈጣሪ ራሱ ሰዎች እንዲያርፉ እንደሚፈልግ ታያለሽ። 7ኛው ቀን ላይ ምንም ነገር እንዳትሰሩ። ዝም ብሎ ቢሰሩስ እሱ ለሰው ባያስብ ኖሮ ዝም ብሎ ቢሰሩስ፣ ግን ግዴታ አደረገው። 7ኛው ቀን እንድታርፉ ብሎ ግዴታ አደረገው። አሁን በአዲስ ኪዳን በየእምነቱ ይለያያል ይሄ ትእዛዝ። በብሉይ ኪዳን ግን ተሰጥቷል። ሌላው የሚገርመኝ ልንገርሽ፣ 6 ዓመት መሬቱን እረሱ አለ። በዓመታት ደግሞ 6 ዓመት መሬቱን እረሱ፣ እጨዱ፣ ከምሩ፣ ወደ ጎተራ አስገቡ፣ ወይናችሁን ቁረጡ፣ ስሩ 6 ዓመት። 7ኛው ዓመት ላይ ግን መሬቱን አሳርፉት አለ። መሬቱን ነው እኮ አሳርፉት ያለ። መሬቱ እንዲያርፋል፣ እንዳይታረስ፣ እንዳይዘራ፣ እንዳይታጨድ 7ኛው ዓመት በ7th year እሱም ደግሞ ለመሬቱም ሰንበት ነው። እንዳይታረስ፣ መሬቱ እንዳይታረስ አለ። ይሄ ደግሞ ያስገርመኝ። ከዛ ይቀጥልና በጣም ደግሞ የሚያስገርመኝ 7 ጊዜ 7 ታስባላችኋል 49 ዓመት ካለፈ በኋላ 50ኛውን ዓመት ኢዮቤልዩ ታደርጉታላችሁ። ኢዮቤልዩ ይሆናል። በ50ኛው ዓመት ምንድን ነው የሚደረገው? ዕዳ ያለባቸው ሰዎች ዕዳቸው ይሰረዛል። በቃ የዛ ጋር ከደረሰ 7ኛውም ላይ ይሰረዛል። 50ኛው ዓመት ላይ ግን ዕዳ ያለበት ዕዳው ካንሰል ይደረጋል። በባርነት የተያዙ ሰዎች ካሉ ከባርነት ሪሊዝ ይደረጋሉ። ትለቃለህ። እንደዛ አድርገህ ያስካቸው ከሆነ ትለቃለህ። ዕዳ ትተዋለህ። 50ኛው ዓመት ኢዮቤልዩ ነው። የእረፍት ጊዜ ነው። ይቅርታ፣ የመፍታት የመልቀቅ ጊዜ ነው ማለት ነው 50ኛው ዓመት። እና ኢዮቤልዩ የሚለውም ቃል የመጣው ከዛ ነው። እና እሱ ራሱ ለሰው ልጆች እረፍትን ሪኮመንድ በሰንበት፣ ከዛ በ7ኛው ዓመት፣ ከዛ በ50ኛው ዓመት እረፍትን ሪኮመንድ ሲያደርግ ታየዋለሽ። የሰው ልጅ ዴስቲኒ ምንድን ነው? ወዴት ነው የሚሄደው? የሰው ልጅ የሚሄደው ወዴት ነው? ይሄድና ከዚህ ዓለም ድካም አረፈ ተብሎ ዜና ይሰራል። እሺ፣ ከዚህ ዓለም ድካም አረፈ ተብሎ ከዛ ደግሞ ከሞት በኋላ ባለ ህይወት ደግሞ ካመንን ምንድን ነው የሚጠብቀን?
መብላት መጠጣት ነው? ምንድን ነው የሚጠብቀን ከሞት በኋላ ባለው ህይወት? በአብዛኛው ሃይማኖቶች የምታገኙ እረፍትን ነው። ወደ እረፍቴ አትገቡም ብዬ ማልኩ፣ ወደ እረፍቴ ያስገባችኋለሁ፣ ወደ እረፍቴ ትገባላችሁ። ስለዚህ የመጨረሻ የሰው ልጅ ደስትኒ ሄዶ 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 የሚደርስበት ቦታ እረፍት ነው እና ከሱ ዘንድ የተዘጋጀ ነው። እኛ ግን የፈለግነው ዛሬ የፈለግነው እየኖሩ ማረፍን ነው። እረፍትን ሰው ይወዳል። እኔ ክሊኒክ ስሰራ ፔሸንቶች ላይ ታካሚዎች ላይ በጣም የሚያስደስት ነገር የምታገኘው አሁን እንዲህ ያለ ስለዚህ መድኃኒት አዝዤልሻለሁ እና ደግሞ 1 ሳምንት ታርፊያለሽ። በቃ ትልቅ ደስታ። 10 ቀን እረፍት ሲባሉ በጣም ደስ ይላቸዋል። አውሮፓ ስትሄጂ ዊኬንድ በጣም ነው የሚወዱት። አርብ ማለት አሁን እንደዛ ፕሮግራማችን የሚተላለፈው አርብ አይደለም? ከአርብ ተሰዓት በኋላ ጀምሮ ትልቅ ደስታ ነው። ለመሰለሽ ቅዳሜና እሑድ ስራ የለም፣ እረፍት ስለሆነ ነው። አርብ ሲመጣ እኮ እንኳን አደረሰ ይባባላሉ። እንኳን አደረሰ ሃፒ ፍራይዴ ምናምን ይላሉ። ደስ ይላቸዋል። በጣም ዊኬንድን ይወዳሉ። ስለሚያርፉበት ነው። እነሱ ሀብታም ስለሆኑ ዊኬንድ ብዙ አይሰሩም። ቬኬሽን ከተባለም ደግሞ ቬኬሽን ከተባሉም በጣም ደስተኞች ናቸው። ስራ ሁሉ ዲል ሲያደርጉ ቬኬሽን መኖሩን ቼክ ያደርጋሉ። እኛም ሀገር ካሌንደር የሚዘጋቸው ቀኖች አሉ አይደለም? ተማሪዎች ደስ አይላቸው? በጣም ደስ ይላቸዋል። እኔ ራሱ ተማሪ ያለው አስታወስኩ እንዴት ደስ እንደሚለኝ። በቃ ካሌንደር የሚዘጋቸው ቀኖች ተወዳጅ ቀኖች ናቸው። ለመስሪያ ቤቶችም ያው ለሰራተኞች ያችን ቀን ለረፍት ስለሚል ስለዚህ ቤዚካሊ ረፍት እንወዳለን። እኛ ግን ዛሬ የምናነሳው ሐሳብ እየተናገርን ያለነው ረፍት ምንድን ነው? ያረፈ ሰው ሆኖ ቢዚ ሆኖ ግን ያረፈ ሰው፣ በጣም የሚሰራ ግን ያረፈ ሰው፣ በጣም የሚደክም ግን ያረፈ ሰው፣ የተረጋጋ የማይናወጥ የማይረበሽ ማዕበል ሲመጣበት ዙሪያው ተበጥብጦ እሱ ጋር ስትሄጂ ጸጥ ብሎ የሚቀመጥ ያ አቅም ያለው ደንብሮ የማይሄድ ተረብሾ የማይሄድ የተረጋጋ ሰው ማለት ነው። ያረፈ ሰው ማለት ስለሚያመጣ ብዙ ላይፍን አንደርስታንድ ስላረጉት ብዙ ስለተረዱት እንደማይመጣ ስለገባቸው ያረፉ ሰዎች ይሆናሉ። ግን ወጣቶችም ሆነው ያረፉ ሰዎች መሆን ይችላሉ። በአንቺ ዕድሜ ሆና ያረፈች ሴት መሆን ትችላለች። እና የግድ እንትኑን ጥበቡን ካወቅሽው ያረፈ ሰው ሆኖ መኖር ይቻላል። የግድ ዕድሜያችን ሳይገፋ በአሁኑ ዕድሜ ሰው እርፍ ብሎ መኖር ይችላል፣ አርፎ መኖር ይችላል። ስለዚህ በሊደርሺፕ ዓለም በጣም ከሚታወቁ አስተማሪዎች አንዱ ጆን ማክስዌል የሚባል አስተማሪ ነው። በጣም ጥሩ አስተማሪ ነው ጆን ማክስዌል። መድረክ ላይ ወጥቶ ሰላም ሲል ሰውን ሰላም የሚለው እንደዚህ ነው። ሃይ ማይ ኔም ኢዝ ጆን ማክስዌል አም ዩር ፍሬንድ ብሎ ነው የሚጀምረው። አይ አም ዩር ፍሬንድ ብሎ ነው የሚጀምረው። ምን እያደረገ ነው? እኔ ስሜ ጆን ማክስዌል ነው፣ ጓደኛህ ነኝ። እኔ ስሜ ጆን ማክስዌል ነው፣ ጓደኛሽ ነኝ እያለ ነው። በጣም ነው የምገረምበት። ምን ማለት ነው? ራሱን ጓደኛ አድርጎ ነው ለህዝቡ የሚያቀርበው። አም ዩር ፍሬንድ ዩ አር ማይ ፍሬንድ አይደለም የሚለው። ዩ አር ማይ ፍሬንድ ለመሆን የእሷ ፈቃድ ይጠይቃል፣ የእሱን ፈቃድ ይጠይቃል። ግን እኔ ወዳጅህ ነኝ፣ እኔ ጓደኛህ ነኝ ብሎ ነው የሚጀምረው። በጣም ወደዋለሁ። አም ዩር ፍሬንድ እና እኔ ራሴ ይጠቀምበታለሁ። እኔ ስሜም ያስገድደኛል። ወዳጄ ነህ እና አንዳንድ የውጭ ሀገር ሰዎች ሲጠይቁኝ ምን ማለት ነው ሲሉኝ ማይ ፍሬንድ ማለት ነው እላቸዋለሁ። እና ስሜን ስትጠሩ አም ዩር ፍሬንድ ዌዘር ዩ ላይክ ኢት ኦር ኖት እላቸዋለሁ። ብትወድም አም ዩር ፍሬንድ ዌዘር ዩ ላይክ ኢት ኦር ኖት ወዳጄ ነህ እና ራስሽን ጓደኛ አድርገሽ ለሰዎች ማቅረብ፣ በማይንድ ሴትሽ ውስጥ ጠላት እንደሌለሽ ማሰብ። እኔ አሁን ጠላቶች ማን ናቸው? አይ ሃቭ ነን። አንድም ጠላት የለኝም። በእኔ አእምሮ አንድም ጠላት የለኝም። እኔ የሁሉ ወዳጅ ነኝ፣ የሁሉ ጓደኛ ነኝ። ለሚፈልግ ሁሉ ራሴን ጓደኛ አድርጌ አቅርቤያለሁ፣ ወዳጅ አድርጌ አቅርቤያለሁ። እዛ ጋ ይሄንን የማይፈልግ ሊጣላኝ የሚፈልግ ሰው አለ?
እኔ እሱ አይመለከተኝም። ግን as far as you are concerned አንቺ ግን በአንቺ በኩል ግን ጠላትነት ከማንም ሰው ጋር አይኖርሽ። ሁሉ ሰዎችን ወዳጆችሽ አድርገሽ አስቢያቸው። ራስሽን ጓደኛ አድርገሽ አቅርቢላቸው፣ ወዳጅ አድርገሽ አቅርቢላቸው። እኔ ሰዎችን መንገድ ላይ ሳገኝ እንደ ጓደኛ ነው ትሪት ማድረጋቸው። ሁሉንም እንደ ወዳጅ በጣም እንደማውቃቸው ቁጭ ብለን አውርተን እንደምናውቅ ጓደኛዬ እንደሆኑ ነው ትሪት ማድረጋቸው እንጂ ምናምን ብዬ እንትን አልልም። እና ጠላት አይኖርሽ። ራስሽን ጓደኛ አድርገሽ አቅርቢ። ለሁሉ ሰው ራስን ልክ ጆን ማክስዌል አም ዩር ፍሬንድ እንደሚለው በማይንድሽም ራስሽን ለሰዎች ሁሉ ጓደኛህ ነኝ ብለሽ አቅርቢላቸው በአንቺ በኩል። ከዛ ማይንድሽ ውስጥ ጠላት የሆኑ ሰዎች አይሰሙሽም። እኔ አሁን ብፈልግ ጠላት ፈልገህ ንገረኝ ብትይ አላገኝም ጠላት። ከዛ ይሄ ምን ይሰጠኛል? ኮንፊደንስ ይሰጠኛል። አልፈራም፣ አልጨነቅም። በህዝቡ መካከል ስመላለስ ሊጎዳኝ የሚችል ሰው አለ ብዬ አላስብም። ምክንያቱም ጠላት አለኝ ብዬ አላስብም። ራሴን ወዳጅ አድርጌ ያቅርቤያለሁ። እና በተቻለ መጠን ከሰዎች ሁሉ ጋር ሰላም አድርጎ መኖር፣ ለዛ ደግሞ ራስሽን የሁሉ ወዳጅ አድርገሽ ማቅረብ ማለት ነው። ኮንተንትመንት የሚለው በጣም ጥሩ ነው። ኑሮዬ ይበቃኛል፣ አሁን ያለኝ ለጊዜው ለዛሬ አሁን ያለኝ ይበቃኛል ብሎ መኖር ነው። ይጨመርልኛል፣ ተጨማሪ የምፈልጋቸው ነገሮች እኮ አሉ። አሁን ግን ለጊዜው ግን ኑሮዬ ይበቃኛል፣ ቃሉም ይላል አይደል? ኑሮዬ ይበቃኛል፣ አሁን ያለኝ ነገር ይበቃኛል ብሎ ረክቶ መኖር። ባለሽ ነገር ረክተሽ ስትኖሪ ማለት ነው። ያኛው እስኪመጣ ድረስ ያኛውን እስክታገኘው ድረስ መባከን ሳይሆን የአለመስራት ማለት አይደለም። ድህነትን እያበረታታን አይደለም። ጠንክረን እንሰራለን፣ እንለፋለን፣ እንደክማለን። ግን ለዛሬ ግን ያለኝ ይበቃል። ኮንቴንት ማለት መርካት ማለት ይሄ ነው። ያለኝ ይበቃል። እጭ መብራት የለም ዛሬ። እጭ ዋ ሄደች፣ እጭ መንገዱ ተዘጋግቷል ካልን በጣም ብዙ እጭ ይመጣል። በጣም ብዙ እጭ አለ። ከፈለግኩኝ ልፈልግ ካልኩ በጣም ብዙ እጭ ምልባቸው ነገሮች ይኖራሉ። ይሄ ኮምፕሌኒንግ ነው ወይም ግራምብሊንግ የሚባለው። ዝም ብሎ ማጉረምረም። በምሳሌ ላስረዳሽ። አንድ አባት ስራውን ሰርቶ ደክሞ፣ የኑሮን ውድነት ታውቂያለሽ፣ ደክሞ ቤት ኪራዩን ከፍሎ የልጆቹን ደብተር ገዝቶ ዩኒፎርማቸውን ገዝቶ እንደምንም ብሎ ጤፍ ውድ ነው ጤፉን ገዝቶ መሟላት ያለበትን ነገር አሟልቶ ታግሎ ምግቡ ላይ ጠረጴዛ አድርጓል። ሚስትም አለች። ለፍቶ አመጣ። አባትየው አዘጋጅ አይደለም። ጎረምሳ ልጁ ገበታውን አይቶ እጭ ይላል። ይህን ነው እንደ የምንበላው ሁሉ ጊዜ ይላል። አባትየውም በጣም ያስከፋል። እናት ለፍታ ጭስ ውስጥ ገብታ እንደምንም እንጀራ ስትጋግር ውላ ወጥ ሰርታ ምናምን በድካም ነው ያመጣቸው። ያንን በብዙ ልፋት ነው ያመጣቸው። ከዛ ግን ምን ይላሉ? ድንች ወጥ ምናምን እዚህ ቤት ይላሉ። ማጉረምረም ነው። ዲያስፖራዎችን አንስተን እናውቃለን። በቤተሰባቸው $100 $200 የሚልኩ እናውቃለን። ግን አንዳንድ ቤተሰቦች ኢቭን አባትም እናትም ሆነው ወይም ደግሞ ዘመድ ሆነው የሰው ልጅ ቤት ይሰራል፣ እሷ በወር $100 ነው የምትልከው፣ $200 ነው የምትልከው ይላሉ። $200 እንዴት ነው የሚገኘው? $200 በሰዓት ደሞዟ $20 ከሆነ 10 ሰዓት ሰርታ ነው ያመጣችው። $101 ያገኘቻት 5 ሰዓት በድካም ሰርታ ነው ያገኘችውን የላከችው። $200 ከላከች 10 hours የደከመችበትን ገንዘብ ነው የላከችው። ግን ኮምፕሌን ከተደረገስ ምን እሷ ይወጣት እሷ ትልክ ከተባለ ይሄ በጣም ጥሩ አይደለም። ለመጀመሪያ ጊዜ እንደ ክርስቲያን መጽሐፍ ቅዱስን ሳነብ በጣም ያስደነገጠኝን ነገር ልንገርሽ። ማጉረምረምን በጣም ነው የሚጠላው ፈጣሪ። በጣም ነው የሚያስቆጣው።
ከግብፅ አውጥቷቸው እስራኤልን መንገድ ላይ ትዝ ይልሻል? እንዲህ በረሃብ ልትገለን ነው እንዲህ ያወጣህን ሲሉት ሙሴን፣ በጥማት ልትገለን ነው እንዲህ ግብፅ እያለን ስንበላ የነበረው ነጭ ሽንኩርት፣ ቀዩ ሽንኩርት በጢሁ ምናምን ሲሉ ቁጣ ነው የምታየው። ከላይ በጣም ሲያስቆጣው ነው የምታየው። ለምን መሰለሽ? የተደረገልን ነገር ብዙ ነው። ለእኔ አሁን እንኳን ላጉረመርም በህይወት መኖሬ፣ አሁን አንቺ ጋር ቁጭ ብዬ ማውራቴ በእግዚአብሔር ምሕረት ነው። ስለዚህ ያደረገልንን ስለሚያውቅ እሱ የሆነ ነገር ጎደለ ብለን ስናጉረመርም በጣም የሚያስደስተው ነገር እንደሆነ አይቻለሁና ከማጉረምረም መራቅ በጣም ያስፈልጋል ለማለት ነው። መልካም መጠን ምድር ላይ ሁላችንም እድል ፈንታ አለን። ሁላችንም ያለ እድል ፈንታ እዚህ ምድር ላይ የሌለ ሰው አለ። ሁሉም የእድል ፈንታ አለ። አሁን ምንድነው በቀጭኑ መንገድ መሄድ ማለት በተሰመረልኝ የኔ እድል ፈንታ በሆነ መንገድ መሄድ ማለት ነው። ምሳሌ ልንገርሽ። ከኔ ጋር የተማሩ ጓደኞቼ ሶስቱ ሆስፒታል ከፍተዋል። በጣም ጥሩ ነው። ህዝብ እያገለገሉ ነው። እኔ ሆስፒታል አልከፍትም። ለምን? መንገዴ ላይ የለም ሆስፒታል መክፈት። ጓደኞቼ ስለከፈቱ እኔ ሆስፒታል መክፈት አለብኝ ማለት አይደለም። የቅርብ ወዳጆቼ የሆኑ ኮሌጅ የከፈቱ ወዳጆች አሉ። እኔ ኮሌጅ አልከፍትም። ለምን? መንገዴ ላይ የለም። እሱ ስለከፈተ እኔ ኮሌጅ አልከፍትም። እኔ የሚሄድበት የተሰጠኝ ቀጭን መንገድ አለ። ኤንጂኦ ከፍተው ህዝብ የሚያገለግሉ ሰዎች አሉ። እኔ ኤንጂኦ አልከፍትም። እነ ሲስተር ዘቢደርም እረዳለሁ ካስፈለገ። እኔ ግን ለምን እነሱ ሆስፒታል ከፈቱ እኔ ሆስፒታል ለምን አልከፍትም? አይዲያ መጣልኝ። እንትና ትምህርት ቤት ከፍተዋል እኔ ለምን ትምህርት ቤት አልከፍትም? እንትና ኤንጂኦ ከፍተዋል እኔ ለምን አልከፍትም? አልልም። ለእኔ የተሰመረልኝ እኔ የሚሄድበት እኔ የማረጋቸው ነገሮች አሉ። በዛ በቀጭኑ መንገድ መሄድ ጥሩ ነው። በተቃራኒው የሚፈጠር ነገር ላሳይሽ። አንድ ሰው ለምሳሌ የሴራሚክ እየሰራ ወይም የመታጠቢያ ቤት እቃዎች እያመጣ እየሰራ ነው። በጣም ተሳክቶለታል። ያመጣል፣ ይሸጣል፣ ያመጣልሽ። ሱቅ ላይ ሌላ ሱቅ ጨምሯል። ገንዘብ እያከማቸ ነው። ቤቱን እየሰራ ነው። በተሰመረለት እየሄደ ነው። ግን ሲሰማ ጓደኞቹ ቡና ኤክስፖርት እያደረጉ ነው። እንዴ እኔ ስለምን ቡና ኤክስፖርት አላደርግም ብሎ ይነሳል። የብዙ ሰው ችግር እዚህ ጋር አጠራቅሞ ጵኔል እዚህ ጋር ሀብት አጠራቅሞ እዛ የማያውቀው ቢዝነስ ውስጥ ይገባና እዚህ አጠራቅሞ በሙሉ እዛ ጋር ያጠዋል። ብዙ ሰዎች ከማየው ነገር ይሄ ነው። አስጠንተው ተጨማሪ ቢዝነሶች አይጨምሩ አይደለም፣ ይጨምሩ የተጠና ከሆነ ቀጭን መንገዳቸው ላይ ካለ። ግን እዚህ ጋር ነገሮች ስለተሳኩ ሀብት ስለተገኘ እዛ ጋር የሆነ ሰዎች ደግሞ ሌላ ነገር እየሰሩ ስለሆነ እዛ ውስጥ ልግባበት ይሉና እዚህ ጋር የሰራበትን ለዓመታት ያጠራቀመውን ነገር በሙሉ እዛ ጋር ሄዶ ሉስ ያደርገው ታያለሽ። ስለዚህ መንገድሽን ማወቅ። አሁን አንቺ ጋዜጠኝነትን በሚያገኙትም ነገር በሰዎችን መደሰት፣ ሰዎችን አፕሪሼት ማድረግ። በአንቺ ዘመን የተገኙ ሰዎች አሉ፣ ኮንቴምፖራሪ ነው የሚባለው እና በእኔ ዘመን ያሉ ሰዎች አሉ፣ የተለያዩ አይነት ሰዎች አሉ። እነሱም ዝም ብዬ ከምተቻቸው ከማጣጥላቸው የሚያደርጉትን ነገር ከምጥል ኤንጆይ ማድረግ። ምሳሌ ልንገርሽ። ኮሜዲያን ጃሚ የሚባል ልጅ አለ። እንደ ትራምፕ ፀጉሩን አድርጎ ምናምን ትራምፕ ላይ ይቀልዳል። አወቅሽው? እኔ ላይ ጆክ ይሰራል። በመሰለሽ የሚሰራው እኔ በምጠቀምባቸው እንግሊዝኛ ቃላት ወይ ሬስቶራንት ይወስዳቸውና ወይ ከአዲስ አበባ ጋር ያገናኝና ይሄ ዲሊጀንት ነው፣ ኤክሰለንት ነው፣ ፐርሲስተንት ነው፣ ፐርሲቨረንስ ነው፣ ዲግኒቲ፣ ሂዩሚሊቲ እያለ ይሰራል። እኔ ብዙ ጊዜ በማነሳቸው እንግሊዝኛ ቃላቶች ተጠቅመው እሱ ሌላ ጆክ ይሰራበታል። እኔ ሳየው ምንድን ነው የማደርገው? እስቃለሁ። በጣም ነው የሚያዝናናው። በጣም ራሴ እንዳይ እንደውም ያደርገኛል። ፎቶግራፊን ይሰቅልና እዛ ጋር ዶክተር ወዳጀነህ ስለ አዲስ አበባ ግለጽ ከተባለ ይልና እንዴት ነው የሚገልጸው ብሎ ነው ጆኩን የሚሰራ። ወይም ሬስቶራንት ይወስድና የሬስቶራንት ውስጥ ዶክተር ወዳጀነህ ምግቡን
እንዴት ነው የሚገልጸው? እኛ ሬስቶራንት ያለው ምግብ ዲሊጀንት የሆነ ምግብ ኤክሰለንት የሆነ እና ራሴን እያየሁ ስቃለሁ። በሱ አነጋገር ምንድነው እያደረግኩ ያለሁት? አም ኢንጆይንግ ሂም ሂዝ ኤ ኮሜዲያን። የአሜሪካ እኮ ፕሬዚደንቶቹ ሌት ናይት ሾው ኮሜዲያንስ ጋር ይሄዳሉ፣ ቀልዱባቸዋል፣ እንትን ይሉባቸዋል፣ ይስቃሉ። እና በዘመንሽ የተገኙትን ሰዎች እንደዚህ አሁን እሱ ኮሜዲያን ነው፣ በራሴ ላይ ነው የቀለደው። ግን እስቃለሁ፣ ያዝናናኛል። ጨዋ ነው ደግሞ እንትን ስሜትሽን የሚነካ ነገር አያረግም፣ በጨዋነት ነው። ጋዜጠኞችን ስታዳምጫቸው እኔ አሁን ትንታኔ የሚሰጡ ጋዜጠኞች ሬዲዮ ላይ የምሰማቸው አይ ቲንክ አንድ አሃዱ ሬዲዮ ላይ መሰለኝ ትንታኔ ያቅርቡ ትዕዛዙ በቀለን እንደዚህ ስሙን የሚጠራል እና ትንታኔውን እንዴት እንዳገኘው ሶርሶቹን ሲገልጽ አልጀዚራን፣ ሲኤንኤንን፣ ቢቢሲን ምናምን ተጠቅመናል ይላል። ያንን ትንታኔ ያዘጋጀው ያንን ሁሉ አንብቦ ነው። ኢንጆይ ነው የማደርገው፣ ለእኔ በረከቴ ነው። በአጭር ደቂቃ ውስጥ እሱ ያንን ሁሉ አንብቦ ያዘጋጀውን ሌሊቱን ያቀርብልኛል። ቼንም ማድረግ አርቲስቶቻችንን ሳያቸው ኢንጆይ ነው የማደርጋቸው። ፊልም ሲሰሩ፣ ቲያትር ሲሰሩ እነ ማንዴላ በጣም ነው የምወደው። በጣም እሱ ካለበት ያለው እኔ ፊልም በጣም ደግሞ አስቂኝ። አዎ ሲያስቀኝ በሁሉም ደስ ይለኛል። እና እንደዚህ አይነት ጎበዞች ምሁራኖችሽ እያስተማሩ ከሆነ ማዳመጥ፣ የዘመንሽ ምሁራኖች ናቸው እነሱም ማዳመጥ። ድምፃውያን፣ ዘማሪዎች በዘመንሽ በአንቺ ባልተገኘሽበት ዘመን ላይ የተገኙ ሰዎችን ኢንጆይ አድርጊያቸው። በቃ ደስ ይበልሽ፣ አፕሪሼት አድርጊያቸው። የሚሰሩትን ስራ ይላቸው፣ የሚናገሩትን ነገር አዳምጫቸው፣ ፊልማቸውን ይላቸው፣ ትንታኔያቸውን አዳምጭላቸው። ስለዚህ ቁጭ ብዬ አልተቻቸውም። የጋዜጠኞቹን አዳምጣቸዋል፣ የአርቲስቶቹን ስራ ያለው የእነሱን ሙዚቃ ሰማለሁ። የነዛ እንዲ በዘመኔ ያሉትን ሰዎች ኢንጆይ ያደርጋል። ከዛ ኔጌቲቭ ማይንድ የለኝም፣ ለአንዳቸውም ኔጌቲቭ ማይንድ የለኝም። በዘመኔ ያሉትን ሰዎች ኢንጆይ ያደርጋል። ይሄ ማለት ነው። ይሄ የረፍት ሰው ያደርግሻል። ዛሬ እንዳንኖር የሚከለክሉን ሁለት ነገሮች አሉ። አንደኛ ትናንትና ነው፣ ሁለተኛ ነገ ነው። ትናንትና እየመጣ ይረብሸናል። ያጠፋሁት ጥፋት፣ የተሳሳትኩ ስህተት፣ ሰዎች የበደሉኝ ምናምን፣ ጸጸቱ፣ ቂሙ ብኑ እየመጣ ከኋላ ዛሬን ሊያበላሽብኝ ይፈልጋል። ስለ ነገ ማሰብና መጨነቅ ደግሞ እሱ ደግሞ ይረብሸኛል። ነገን ማን ነው የሚያውቀው? እግዚአብሔር ብቻ፣ ማንም አያውቅም። ቀን ይዞ ቢመጣውን አታውቅምና ነገ በሚሆነው አትተማመን የሚል ይላል ሰለሞን። ቀን ይዞ የሚመጣውን አታውቅም፣ ነገን ማንም አያውቅም። ስለዚህ ለምን ስለ ነገ ይጨነቃለሁ? አሁን አንዱ የሚረብሸን በድንግዝግዝ ነው የምናየው። ነገን እያሰብን እየፈራን፣ ትናንትናን እያሰብን እየተጸጸትን፣ የትናንትና ጸጸት፣ የነገ ፍርሃት ዛሬን እንዳንኖራት ያደርገናል። ሰንራይዙን፣ ጠዋት ፀሐይ መውጣቱን፣ የጠዋቱን ሰዓት አጣጥሚ፣ ደስ ይላል የጠዋቱ ሰዓት። ሚዲያ አካባቢ ሲሆን፣ ቀትር ሲሆን አጣጥሚ። ከሰዓት በኋላ ደስ የሚል ነገር አለው። ምሽቱ ላይ ደስ የሚል፣ ማታ ደስ የሚል ነገር አለው። አንዷን ቀን ከመጀመሪያ እስከ መጨረሻ ድረስ ለማጣጣም መሞከር፣ ዛሬን መኖር፣ ዛሬን ኢንጆይ ማድረግ ማለት ነው። ዛሬን ነው የምኖር። ስለ ነገ አልጨነቅም። ስለ ትናንትና እኔ አያገባኝም። ትናንት እንዲያርገህ አላውቅም። እኔ ይቅርታ ጠይቄ ያለው ንስሐ ገብቻለሁ። ፒሪድ ጌስታል ቴራፒ ይባላል። እነሱ የሚለው ምንድን ነው? ቀዳዳዎች አሉ። በእነዚህ ቀዳዳዎች ከትናንትና ያለ ህይወታችን እየሾለኩ ይመጣሉ። ሰላም ማግኘት ከፈለግ ክሎዥር አድርግ፣ ያለፈውን ዝጋው። በቃ ያለፈው በይቅርታ በንስሐ ተዘግቷል። እኔ ስላለፈው ነገር እሱ ነው። እና ምን ይባላል መሰለሽ፣ አንድ ቢል ኬያን የሚባል ሰው ነው ያለው፣ yesterday is history ይላል። yesterday is history, tomorrow is a mystery. Yesterday is history, tomorrow is a mystery, today is a gift of God. That's why, which is why we call it the present. Present ምንለው ለዚህ ነው። Yesterday is history, tomorrow is mystery, today is the gift of God. That's why, which is why we call it the present. ስጦታ ማለት አይደል? present እና እንደሱ ነው ማሰብ ያለብን።
ትናንትና ታሪክ ነው፣ ነገ ደግሞ ሚስጥር ነው። ዛሬ እግዚአብሔር ስጦታ ነው፣ ዛሬ ኑሮ ነው። ማዘር ትሬዛም ተመሳሳይ ነገር ብለዋል። yesterday is gone፣ ትናንትና አልፏል። ቱሞሮ ደግሞ ገና አልመጣም፣ ዛሬ ተሰጥቶናል። ሌትስ ቢጊን ይላሉ። እንጀምር፣ ዛሬ እንጀምር ይላሉ። እና እያንዳንዷን ቀን መኖር፣ ስለ ትናንትና አለመጸጸት፣ ስለ ነገ አለመጨነቅ፣ ይሄ ማለት ነው። ቤታችን በጥበብ መያዝ አለበት። እኔ በጣም ብዙ ሆቴሎች አርፌ ያውቃለሁ፣ ውድ የሚባሉ ሆቴሎች። እንደኔ መኝታ ቤት ግን ተመችቶኝ አያውቅም። የራሴን መኝታ ቤት እወደዋለሁ። በጣም ፋንሲ የሆኑ አልጋዎች ላይ ተኝቼ ያውቃለሁ። ግን የራሴ አልጋ ላይ ስተኛ የሚሰማኝ ደስታና ረፍት እነዛ ትላልቅ ውድ አልጋዎች ላይ አይሰሙኝም። ለምንድን ነው? ተመችቶሻል። እዚህ ጋር እኮ ጎድጉዷል የምትተኝበት አይደለም። ከአንቺ ጋር እኮ ተስማምቷል። ፍራሹ ራሱ ከአንቺ ጋር ተስማምቷል፣ ከሰውነትሽ ጋር ተስማምቷል። የለመድሽው ቤትሽ ነው። እና እንደዛ ስዊት የሆነ ሆም ስዊት ሆም ይባላል አይደል? ሆም there is no place like home ይባላል። that's your home። ቤቱን ተከራዩ ያንቺውን፣ ግን ያንቺ ሆም ነው። ሆምሽ ከሆነ ደግሞ ቤትሽ ከሆነ በጥበብ ልትይዥ ይገባል። የምትደሰችበት ቤት ነው፣ የምታርፊበት ቤት ነው። አንድ ጥያቄ ልጠይቅሽና እውነቱን ብቻ ነው የምትናገር። እሺ። ሰርግ ሄደሽ ከቡፌ ላይ ትንሽ ነገር አንስተሽ በልተሽ ቤት መተሽ እራት በልተሽ አታውቂ? አውቃለሁ። ብዙ ጊዜ በጣም ብዙ ጊዜ አውቃለሁ። እኔም አውቃለሁ። በጣም ብዙ ጊዜ እንደዛ እናደርጋለን። ሄደን አንደኛ ሰርጉ ላይ በደንብ አትበይም። እኔ ሰልፉም አልወደውም። ከዛ ቤት ገብተን ሽሮ እስቲ አምጪልኝ፣ ሽሮ አምጪልኝ ብለን that's home ቤት ማለት ነው። እንደዛ ደግሞ እንደ ልባችን የምንሆንበት የምናርፍበት ከሆነ ቤታችን ሆም በጥበብ መያዝ አለበት። ሲንግል ከሆንም ሳምረ ነው ሲንግልነታችንን ማክሲማይዝ አድርገን አኗኗራችንን አስተካክለን መኖር። ትዳርም ካለ አሁን እንዳልሽው በጥበብ እስቲ ድገሚው። ትዳር በፍቅር ይጀመራል፣ በጥበብ ይመራል አለች። በቃ የሷን እንጠቀምና ከቤት ሲወጣ ባል ሚስቱ የምታነጋግረው ነገር እንኳን ቢኖር ጠዋት አታናግረው፣ በሰላም ይሄድ። ለምሳሌ ጠዋት ተነጋግረው ኮንፍሊክት ተፈጥሮ ግጭት ተፈጥሮ ከወጣ ቀኑን ሙሉ ተበሳይቶ ቀኑን ሙሉ ደብሮት ነው የሚውለው። እንደው ሲመለስ ይሻላል። ጠዋት ሲወጣ በሰላም ይሄድ፣ ባርካው በሰላም ይሄድ። እሱም ደግሞ ሲወጣ ወይም ደግሞ እሷ የምትወጣ ከሆነ ጠዋት የሆነ ኢሹ ካለው የሆነ ጉዳይ ካለው እሷን የሚያነጋግር የሚያከራክር ነገር ካለ ጠዋት ይተዋት፣ በሰላም ተዋል። ቀኗ ይባረክላት። እሱን እያብሰለሰለች እየተበሳጨች ምናምን አትዋል። ሰላም ይሆንላትና ወይ በኋላ ሲመለስ በኋላ እሷ ሲገናኙ ይሻላል። ጠዋት ላይ ግን ነገራቸውን ካበላሹት እሱም ቀኑን ሙሉ ተበሳይቶ መስሪያ ቤት ኢፌክቲቭ አይሆንም፣ ደስተኛ አይሆንም። እና የጠዋቷን ነገር እንኳን ቢጠነቀቁ ጥበብ ነው። ባርካው፣ ደስ ብሎት በሰላም ከቤት ይውጣ። ባርኳት፣ በሰላም ጉንጯን ስሟት፣ እንደሚወዳት ነግሯት፣ ቀኗን ደስተኛ አድርጎላት ይሂድ እና እንደሱ በሰላም ለመዋል መሞከር እና ደግሞ ትዳርን አለመፍራት። ያው ትዳርን ባይፈሩ ጥሩ ነው፣ ሰዎች ቢያገቡ ጥሩ ነው። እኔ ወዳጆች አሉኝ። አሁን ዶክተር ጤናዬ ይባላል ባልየው፣ ሚስትየዋ ደግሞ ወይዘሮ አየሁሽ ትባላለች። አቤት ደስ ሲሉ፣ አቤት ሰላማቸው፣ አቤት ደስታቸው አለ። እንደዚህ አይነት ትዳር አለ። በጣም ቆንጆ ትዳሮች አሉና መፍራት የለባቸውም ትዳርን ለመያዝ። እና ትዳር ጥሩ ነው። አንድ ጊዜ አበባ ደሳለኝ የምትባል ድምፃዊት አለች አይደል? አሜሪካ ያለች። አንድ ቀን የሚገርም ነገር ስትናገር ሰማኋት። ምን አለች መሰለሽ? ትዳር ይቀድሳል አለች። ትዳር ይቀድሳል። ከዛ ምንድን ያለች? ትዳር ይጠብቃል። እንደው ፈልገሽ ስሚያት። በጣም ቆንጆ ነገር ነው የተናገረችው። እና እናደፋፍራለን። ይሄንን ግን በጥበብ መያዝ አለበት። ሰላም መሆን አለበት። አንዳንድ ነገሮች
ዱ ኖት ስዌት ስሞል ስታፍ የሚል መጽሐፍ አለ። ዶንት ስዌት ስሞል ስታፍ ኤንድ ኦል ስሞል ስታፍ ይላል። ትንንሾቹ ነገሮች ናቸው የሚረብሹን። የእኛን ምሳሌ ልስጥሽ። ባለፈው ሳምንት እየተቀረጽን እኔ ሸሚዝ መጣው ትንሽ ቀለል ለማለት ብዬ ነበር። ግን ባለፈው ሳምንት ስንሰራ እኔ ሸሚዝ ሳረግ እዚች ጋር ቆልፋታለሁ። እስከዚህ አልቆልፍም መቼም፣ ግን እዚች ጋር ግን ቆልፋታለሁ። እና ባለፈው ሳምንት ወይ ማይኩ ሲገባ ይሁን ለካ እቺ ቁልፍ ተፈታለች እና እንደዚህ ደረቴ ገለጥ ወዳለች። አላያችሁት? ቪዲዮ ሲወጣ ሳየው እቺ ቁልፍ ተፈታለች እና እንዲህ ደረቴ ይታያል። እና እንደው ጎረምሳ እየተጫወትኩ እንዳይመስል ብዬ በጣም ደነገጥኩ፣ ረበሸኝ። ከዛ ስለ ቁልፏ ማሰብ ጀመርኩ። አንድ ቁልፍ እኮ ነች፣ ግን ረበሸች። ሰውን ለመረበሽ ትንሽ ነገር ትበቃለች። አሁን እቺ ቁልፍ አለመቆለፏ የኔን ሰላም ሊነሳ ሆነ። ከዛ ነቃሁና ዌል ኢት ሃፕንድ፣ ምንም አይደለም፣ ደግሞ አንደርስታንድ ያደርጉኛል ተመልካቾች ይረዱኛል አልኩና ተውኩት። ግን አንዲት ቁልፍ፣ ትንሽዬ ቁልፍ ግን ልትረብሸኝ ነበር። ህይወታችንን ሰላም የሚያሳጡን፣ የእረፍት ሰው እንዳንሆን የሚያደርጉን እንዲህ አይነት በጣም ትናንሽ ነገሮች ናቸው። ብርጭቆ ተሰበረ፣ እንኳን ተሰበረ፣ በቃ ተይው፣ አለቀ። እና በትናንሽ ነገሮች ጊዜ ስለማይበቃን ፈጠን ለማለት አለመያዝ ለማለት ነው። ወይ ብቻሽን ሁኚ፣ ወይ ጥሩ ጓደኞች ይኑርሽ። ጥሩ ያልሆኑ ጓደኞች ግን ይቅሩብሽ። እኔ የምወደው አባባል አለ። አይ ስታንድ አሎን፣ አይ ፋይት አሎን፣ አይ ዊን አሎን፣ አይ ፍላይ አሎን። እወደዋለሁ። አይ ስታንድ አሎን። ብቻሽን መጀመሪያ ብቁ መሆን አለብሽ፣ ያለ ጓደኛ፣ ያለ ምንም ነገር። አይ ስታንድ አሎን፣ አይ ፋይት አሎን፣ አይ ዊን አሎን፣ አይ ፍላይ አሎን፣ ብቻሽን። ከዛ ጓደኞች ካሉሽ ቶክሲክ የሆኑ ጓደኞች አይሆኑ ማለት አንቺን የሚያጣጥሉ የማይጠቅሙሽ አይሆኑ። ጥሩ ጓደኞች ካሉሽ ግን በጣም ጥሩ። የአእምሮ ጤናም ላይ ሲጠና ጥሩ ጓደኞች ያላቸው ሰዎች ጥሩ ህይወት አላቸው ይባላል። እና ለእረፍት ያረፈ ሰው ለመሆን የልብሽን ሄደሽ የምትነግሪያት፣ ሚስጥርሽን የምትጠብቅልሽ፣ አንደርስታንድ የምታደርግሽ ሴት መኖሯ በጣም ጥሩ ነው ማለት ነው። እስካሁን ከተናገርናቸው ነጥቦች ሁሉ ዋነኛው ይሄ ነው። ዋነኛው ሰው ያረፈ ሰው ለመሆን ዋነኛው ይሄ ነው። እሱ ምንድን ነው? በፈጣሪ ላይ መተማመን ማለት ነው። መተማመን። እኔ አንድ ቀን ምን ገጠመኝ መሰለሽ? 16 ሰዓት ነው እንደዚህ በርሬ አሜሪካ ሄጄ በኢትዮጵያን ኤርላይንስ። ከዛ ፓይለቶቹና ሆስተሶቹ ሲወጡ፣ ፓይለቶቹ በጣም ያንግ ናቸው፣ ካፒቴኖቹ በጣም ወጣቶች፣ ደግሞ ቀጫጭኖች። አሁን እነዚህ ልጆች ናቸው ይዘው ነው የመጡ ማለት ጎበዞች ናቸው ከኛ ካፒቴኖች። ሁሉንም ወዳቸዋለሁ፣ ሁሉንም ኢትዮጵያን ኤርላይንስ ሆስተሶቹ፣ ፓይለቶቹ ግን ያንግ ቀጫጭ ምናምን ልጆች ናቸው። እዚህ አውሮፕላን ላይ የወጣሁት እነዚህ ልጆች ተማምኜ ነው። እነሱ ናቸው ፕሌኑን የሚያበሩት። እነዚህን ወጣቶች ተማምኜ ነው የወጣሁት። አንድ ሰው አውሮፕላን ላይ ሲወጣ ፓይለቶቹን ካፒቴኖቹን ይተማመናል በሰላም እንደሚያደርሱት አይደል? በፓይለቶች መተማመን ከቻለ በፈጣሪ እንዴት አይተማመንም? ሰው እንዴት አይተማመንበትም? ሰርጅን ደግሞ ሰርጅኖች አሉ፣ የቀዶ ጥገና ሐኪሞች። የታመመ ሰው ይሄድና ይተኛል በእነሱ ፊት። ምን እንዲያደርጉ? እንዲቀዱ። ደረቱን ቀደው ሆዱን ቀደው ማውጣት ያለባቸው እንዲያወጡና መልሰው እንዲዘጉ። በአነስቲዚያ ስር ሆኖ እኮ ራሱን አያውቅም፣ ግን ራሱን አሳልፎ ይሰጣል። ሐኪሙን አምኖት በሐኪሙ ተማምኖ። በሐኪሙ ከተማመነ እንዴት በፈጣሪ አይተማመንም? መተማመን ያስፈልጋል። ማረፍ ያስፈልጋል። አንቺ እምነት፣ የትኛው እምነት ይሁን እኛ ሃይማኖት አይደለም የምንሰብከው፣ ግን ሰው ከፈጣሪ ጋር ሲሆንና ሲያምን አንድ ሲተማመን፣ ከዛ ደግሞ በቅዱስ ስሙ ተጓደዱ ይላል። ምን ማለት መሰለሽ? አለልኝ ማለት ነው። ምን እሆናለሁ ማለት ነው። ምን ይመጣል? እግዚአብሔር አለልኝ፣ ፈጣሪ አለልኝ፣ ምን ይመጣል ብሎ መጓደድ ደግሞ እንደው እኔ አደርጋለሁ። በጣም ነው የማምነው፣ ፈጣሪም በጣም ነው የማምነው፣ እግዚአብሔርም በጣም ነው የማምነው። በጣም ነው የምተማመንበት። አልፈራም፣ አልጨነቅም። እንደሚጠብቀኝ እንደሚባርከኝ እርግጠኛ ነኝ።
ከዛ አልፍና ደግሞ መጓደድ የሚባለውንም አደርገዋለሁ። ምን ሆናለሁ እላለሁ፣ እሱ እያለ እላለሁ። ከሌ መጣ አልመጣ፣ እንትን እንዲሆነ አልሆነ፣ ከሌ ፈገግ አለ አላለ፣ እሱ እያለ ምን ሆናለሁ። ይሄ መጓደድ ይባላል። በጣም ኮንፊደንስ ሲኖርሽ ማለት ነው። ልዩ ኮንፊደንስ ሲኖርሽ ማለት ነው። ስለዚህ ከዋናው ነገር ደግሞ ከፈጣሪ ጋር ተስማምቶ አስተካክሎ እሱን ማመን፣ በሱ መተማመን፣ በሱ መጓደድ አለልኝ ምንም አልሆንም ማለት እሱ ያረፈ ሰው እንድትሆኝ ያደርጋል። ተመልካቾቻችን ግብዣችን ምንድን ነው? ያረፉ ሰዎች እንዲሆኑ ነው። እንዳይታወቁ፣ እንዳይጨነቁ፣ ግራ እንዳይጋቡ። የፈለገ ማዕበል ይነሳ፣ የፈለገ ችግር ይኖር፣ የፈለገ የመሬት መንቀጥቀጥ ይኖር፣ እነሱ ግን በውስጣቸው የተረጋጉ፣ የማይጨነቁ፣ የማይታወቁ ሰዎች እንዲሆኑልን ነው የዛሬው መልእክት።